በዛሬው ቪዲዮ ፌትህን አምና ማጀምሬ ዘንድሮም አልጨረስኩትም PhD ፊት My city the whole water is shut down we don't know the problem we don't know the reason why ይሄው አይሰራም ማለት ምንድነው ሙድ ምትይሽ ለምንድነው የማይሰራ ነው ቀድም እኮ ስልወና እኮ ሰርቶልኛል ያን ባህል እንዴ አንተ ልጄ ውሹ ነው በውሻ ነው የሰየምኩት ባዮሎጂ መምህር ስለሆንኩ ለአኒማል ከፍተኛ ቦታ ነው የምሰጠው ሁለተኛ ልጄ ነው የሰየምኩት አይጡ ብዬ ነው እሺ አንቺ ሳታቂ ሼክ አርግስቲ አራገስቲ ወይ ብራዘር አንዴ ስራ ልስራና አንዴ ሰላም ጤና ይስጥልኝ እንደናችሁ ውድ ሁሉ ኢንተርቴይንመንት ቢሰዎች ተመልሰናል ዛሬም አሪፍ ያላችሁን ቪዲዮዎች ይዘን መጥተናል እስከ ቪዲዮ መጨረሻ አብራችሁን ትቆዩ እንጋብዛለን ለመጀመሪያ ጊዜ መጣችሁ እንኳን መጣችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሀሳብ አስተያየት ኮሜንት ላይ ጻፉ ቪዲዮ ላይክ በማድረግ እንጀምራለን ሌላ ሰው ማየት አለበት ካላችሁ ሼር አድርጉ ፕሊዝ ሰብስክራይብ አድርጉ ለቪዲዮ አንበሳው ዝንጀሮዋን እያሯሯጣት ወንዙን ተሻግራ ተራራውን ወርዳ ጫካውን አቋርጣ ዋሻ ውስጥ ልትገባ ሊይዛት ሲል ፊት እስካሁን ካጋጠሙኝ ይሄ ሁሉ ፊት ነው ቀልድ ወይም ኮመንት ይሄ ነው አንበሳው ዝንጀሮዋን እያሯሯጣት ወንዙ ተሻግራ ተራራውን ወርዳ ጫካውን አቋርጣ ውስጥ ልትገባ ሲል ያለ ፊት እንደዚህ አይነት ፊት አለ ሲሞትላችሁ አያያላል ዲ እዚህ ግን ይቆምታል አስማ አንድ ልጨምርላችሁ ፌትህን አምና ማጀምሬ ዘንድሮም አልጨረስኩትም PhD ፊት በአፍሪካ ትልቁ ተራራ ኪሊማንጀሮ ተራራ ይባላል ከመሬት ጠለል በላይ 19443 ሜትር ርቀት አለው ኪሊማንጀሮ በሰሜን ምስራቅ ታንዛኒያ የሚገኝ ተራራ ሲሆን በከፍታው በዓለም አራተኛ ደረጃ ይይዛል ራስ ዳሽን ወይም ራስ ደጀን ይባላል የኢትዮጵያ አንጋፋው ተራራ ከአፍሪካ በከፍታ አራተኛው ተራራ ነው ከፍታውም ደግሞ 4620 ሜትር ይሆናል አምና ጀምረን ዘንድሮም እያየን ወይም እየሄድንም ቢሆን የማያልቁ ተራራዎች እነዚህ ናቸው እንጂ እኔ ፊት አይደለም ተግባባን አሪፍ ነገር ምንድነው ጀለስ ወደ እንትን ቀይረዋለች በቃ ወደ ሆነ ኮንተንት ማለት ነውና ጓመናን ቢል ወር ደግሞ ቢቢሳጭ ምናምን በቃ የትም እንትን አይደለም አሪፍ ሜትር ነው ናስቲ ዛሬ ለፈልህ 100 ብር ካርድ ሙላ ወደ 100 አረ ስልኬ ግን እንዳትበላሽብኝ ዛሬ አይሰራም ተሞልቷል እኮ እያለከ ነው ሞክር ለምንድን ነው የማይሰራ በግድ ነው ይሄው አይሰራም ማለት ምንድነው ሙድ ምትይሽ ለምንድን ነው የማይሰራ ነው ቀድም እኮ ስልወና እኮ ሰርቶልኛል ያን ባህል እንዴ አንተ ቀድም ስሞላ ሰርቶልኛል አረ ማዘር ሙድ መያዘ ቀድም እኮ ስሞላ ሰርቶልኛል እና እየደጋገሙን ይወሉሉ ማዘር እናቶቻችን ሙድ መያዝ አልተቻለም ልጆችን እኔ የሚጠራው በሚገርመው የመጀመሪያ ልጄ ውሹ ነው በውሻ ነው የሰየምኩት ባዮሎጂ መምህር ስለሆንኩ ለአኒማል ከፍተኛ ቦታ ነው የምሰጠው ሁለተኛ ልጄ ነው የሰየምኩት አይጡ ብዬ ነው የሰየምኩት እንዴ ሶስተኛ ልጄን ድመቱ ነው ያልኩት what did he say በመደዳ ጠራ ውሻ አይጡ ድመቱ ውሹ አይጡ ድመቱ እግዚአብሔር ሆይ ይሄን ስም እየቀለለ ነው እኔ በቃ ቀጣይ ሌላ ሲጨምር ነብሩ ይወልዳል አራተኛ ወንድ ልጅ ሲወልድ ነብሩ ይላሉ ብዬ ከዛ የኔ ልጆች ናሽናል ፓርክ ትሆናላችሁ ዙ ነገር ግን በመደዳ ለሰውዬ የምር ነው እንዴ ገና ለገና ባዮሎጂ መምህር ነኝ ብሎ ውሹ አይጡ ድመቱ ካለ ነገሩ ባዮሎጂ መምህር ሆኖ እኮ እንደዚህ ነበር መሰየም የነበረበት በሌላ ነገር ነበር እኮ አይ ግን ገዳይ ነው ዙ አረገው ቤቱን እኮ የሆነ የዱርና እንስሳት ጥበቃ ምናምን መጥቶ እንዳያጥራችሁ አራ ሰላም ነው እንዴት ነህ ሰላም ነው እዚህ ሰው ጠፍቶብኝ እኮ እስኪ ልጅ የምታውቀው ከሆነ
አታውቀውም? አባ ናስ ያን እሺ ናስ አንዴ ሰው ጠፍቶብኝ እኮ ስልክ ሰርቆብኝ እስቲ የምታውቀው ከሆነ ወፍ አላውቅም። አታውቀውም? ሰፈር እንደዚህ አይነት ልጅ የለም። አታውቃቸው? ሲጀመር ሌባ ራሱ ሰፈር የለም። አይደፍርም እኮ እንዴት አይደፍርም? እሺ አንቺ ሳታውቂ ቼክ አድርጊ። አረጋግጥ ወይ ብራዘር አንዴ ስራ ልስራና አንዴ እሺ አቶ ተስፋዬ ሰላም ኖት? ኖር ቁጭ በሉ እንዴት ነው? ሰላም ነው? ቁጭ በሉ እንጂ ወይ ሜዳሊያ አሸንፎ ወይ ደግሞ ዋንጫ ለውስጥ ቢሆን የመጣው ደስ ይለኝ ነበር። አዎ ምንድነው ችግሩ ምንድነው? ንገረኝ እስቲ። ምን አጥቶ ኮፍያ ላይ መነጽር ያው የሳሙኤል ጸባይ እንደሚያውቁ ነው። ግን የትላንት ይለያል። አንድ ክላስ ዘግተው ነበረ ፎርፈው አንድን ጽዳት እየሳቧት ያገኘሁት 3 ነው እየሳቧት። አዎ ምን ሊያደርጉ እንደሆነ አላውቅም። መቼ ነው ግን ላይ ጥሩ ነገር ነው የምታስጠራኝ? ግን አንተ ልጅ ሁሉ ጊዜ በቃ እንደዚህ ነው። ሁሌ በቃ ምናልባት ቤት ስራ ይበዛበታል። ማንም ያሰረው የለም። ለኔ ሰርተህ ታውቃለህ? እግሬን ሰቅላ አንዴ ቲቪ የምታየው የተረገምክ ንገረኝ። ያው ትናንት ከሰዓት ላይ ኮሚቴው ተሰብስበው ወስነዋል። ሰስፔንድ እናደርገዋለን። ሰስፔንሽን ምን ያህል ጊዜ ነው ሰስፔንሽን? 4 አመት። ጥሩ ነው። እዛ ድንጋይን ታሞቃለህ። እዛ ከዱርዬ ጓደኞች ጋር ተው በቃ እንዳያሞት ሳሙኤል አባት እማ እዚህ ላይ አልፈልግም እንዳለው ይቀራል። ሳምንት አይቆይም። አዎ አጠፋዋለሁ። ገላገለው ይሄ ልጅ ገድዬ እጄን ለመንግስት ነው የምሰጠው። ወላጅ ትምህርት ቤት አምጥቶ ተብላችሁ የምታውቁ እስቲ ወላጅ ስትወገሙ ምናምን በጣም ደባሪ እንትን ነውና ወላጅ ትምህርት ቤት ከመታመጡ ካቢ ያልቀላችሁ ነው ይሻላል። አንዳንድ ደግሞ ወሬኛ አስተማሪ ያለ ቀይ እየጨማመረ ምናምን ነገር ይቡ እንዴት ነው ያስተዋወቅኩሽ? ልጅ ፍቅርሽን ነገርሽ? ለነግራው ይዤው መሄድ እሺ። እና ይፍቅር ለዚህ ቦታ ይዤው የመጣሁት አንድ ነገር ልነግርህ ነው። እንዴ ምነው መጫወቻ ሸርተት እንዴ ሚዛን ህፃን ልጅ ነው ሚዛን እንዴ ይባል እሽከርክሪ ጋላ ዘላል አልጠገበም። ለምን ህፃን ምንድነው ይሻለኝ? ወይኔ ፈጣሪ ሜሪ የስራሽን ይስጥሽ፣ አፈር ያስበላሽ። ወይኔ ፈጣሪ ምንድነው ዛሬ የምታስደስተኝ? ጅዋጅጉ የጨራሽ አራይ ባናይ ደግሞ ይጠራኛል። አትጥራኝ ስምን ቄስ ይጥራው አፈር ብላ አፈር ያስበላ። ወይኔ አፈረኝ። ወይኔ ነይ ጅዋጅጉ ነይ ዘሎ ያልጠገበ ልጅ ለጠብሰ ኧረ አቆራረጠ ላሽ እቺማ ህፃን አይደለች። አቆራረጥ ትጠላለህ እናንተ ራሱ እንደዚህ አቆርጡ አቀማመጧ ምናምን አያያዘው። ኧረ ልጆቹ በስለዋል እንዴ! እኛ ሞኝ እየሆነ ይርን እኮ እነሱ እሳት ሲሆን። ኧረ በስመ አብ ወጣ ቤት ክዲሽ The whole water is shut down. We don't know the problem. We don't know the reason why. The water and all in on the city is shut down. Everywhere. Shopping, gas station, schools, hospital. Everything. I don't know what's the problem. Hospital. I don't want to explain my city. The whole area, the water is shut down. So, if you are children, your children is, if they going to school, if they stay school, go there and take care of your children. Take a bottle of water to your children. Thank you. በዚሁ በላይቭ ላይ ደውዬ እባክሽ ልጆቼ ውሃ እየጠማቸው ነውና ውሰጅ ለማለት ሌላ ፕሮሰስ ነው። ስልክ ውስጥ ገባለ ምናምን እንዴት ነው ጸዳብህ? እንደ እንግሊዝኛ ክላሲክ ነው ነው ማለት በጣም ክላሲካ። የትም ያልተረዳ እንግሊዝኛ የትም ፈረንጆች ራሱ አይሰሙትም ይሄን እንግሊዝኛ እንኳን እኛው። ኧረ ሞጣ ቀራ
እንዴ ክቡር ፍርድ ቤት እዚህ ሴትዮ ግን ጎልድ ዲገርነት እንዴት ነው የማይታየው? ምን አባ ነው ያልከው? ጎልድ ዲገር ምን አባ ኖሮ ነው ጎልድ ዲገር መሆንብህ ደግሞ ምን አለ ደሃ እኮ ነው ሲያስጠላ። ኧረ ተይ አንቺ ያኔ ባሳለፍናቸው የፍቅር ጊዜያቶች ተይ እንዴ ያኔ ዛፍ ስር ተቀምጠ ምንድን ነበር ያልሽኝ? የኔ ጃክ ነህ ጃክዬ ምናምን እያልሽኝ አልነበረ? እኔማ ጃክ ብዬ የነበረው የታይታኒኩን ነበር። አንተ እኮ ጃኪ ቻንን እኮ ነው የሆንክብኝ። ስትወጣ ስገባ መቀጥቀጥ ነው ሌላ የምታውቀው ነገር የለም። እና በቃ ወሰንሽ? በቃ ንብረት ልትካፈኝ ወሰንሽ? አዎ በደንብ አድርጌ ነው ወሰንኩት። በቃ ወሰንሽ? አዎ በደንብ አድርጌ ነው ወሰንኩት። የተከበረው ፍርድ ቤት በቃ በገዛ ፈቃዴ ዝግጁ ነኝ። ችግር የለም። እሺ ፍርድ ቤቱ የሁለቱም ፈቃደኝነት አግኝቶ ያላቸውን ንብረት እንዲካፈሉ ብይን ሰጥቷል። በዚህም መሰረት አንድ 14 ኢንች ነፍሰ ጡሯ ቴሌቪዥን ግምቱ 280 ብር፣ 1 ሜትር ካያ 3 ቦታ አይጥ የወረበረው ፍራሽ ግምቱ 150 ብር እና አንድ ደግሞ አንድ ጆሮ የተገነጠለ ድስትና አንድ ደግሞ ማያዣ የሌለው መጥበሻ በአጠቃላይ ግምቱ 180 ብር። መጨረሻም ቦሌ አካባቢ የሚገኝ ግምቱ 70 ሚሊዮን ብር የሚጠጋ ቤት ውስጥ ለ15 ወር የኖሩ ሲሆን ነገር ግን የ13 ወር የቤት ኪራይ ባለመክፈላቸው ምክንያት ብር 650 ሺህ ብር ለሁለት ተካፍላችሁ እንድትከፍሉ ፍርድ ቤት ወስኗል። መዝገቡ ተዘግቶ ወደ መዝገብ ቤት ይመለስ። አንድ ሰው ይግባኝ ብሎ ወደዚህ ፍርድ ቤት ተመልሶ ቢመጣ ውርድ ከራስ። አንተ እንዴ ምን ማለት ነው እንዴ? ቤቱ የራሴ ቤት ነው ብለኛል ነበር እንዴ? ምን ማለት ነው? ቆይ እንዴ ያው ብዬሽ ነበር። ምን ያኔ ያከራየኝ ሰውዬ ማለት ነው ልክ ሲያከራየኝ ቤቱን እንደ ራስ ቤት አድርገው ቤቴን አደራና ሲለኝ እሺ አልኩት። እኔ ደግሞ ለቃል ያለኝን ቦታ ታውቂያለሽ፣ በቃ ቃል ገባሁለት እንደዛ ብዬ። ውዴ ምንድነው የምታወራው እንዴ? ና የት ነው የምትሄደው? ስትጀምር ነው እኔ እናንተ የምንፋታለን ሰዎች አይደለንም። ምን አሁን እቺን ከመካፈል እንደው እዚች ላይ ጨምር አድርጎ ለሆነ ሰው መስጠት አይሻልም? አሁን ቀጣይ ማሳያችሁ ቪዲዮ ደግሞ የቆቆር ሳምቡሳ ምናምን ለምትበሉ ሰዎች ማለት ነው እና እንዴት በጥራት እንደሚሰራ አሳያችኋለሁ። ጽድት ባለ መንገድ እጅ ሳይነካው እንዴት ባሪክ መንገድ እንደሚሰራ አሳያችኋለሁ። ከዚህ በኋላ ለእንትን ያላችሁ ለቆቆርና ለሳምቡሳ ያላችሁ እንትን በደንብ እንደሚጨምር ተስፋ አደርጋለሁ። በቃ እንደዚህ ነው። እኛ ነው ይረገጣል ሲባል ታክሲ መስለን ነበር አባቴ። ልክ ሰውዬው ሲገባ በእጁ ያልገባበት ገነቱ ውጭ ሀገር ነው። አደንግጡ። ለነገሩ እኛ ሀገርም እንደዚህ የሚያደርግ አይጠፋም። በእርግጠኝነት ይኖራል። ኧረ ፕራንክ ሸምሱ ኧረ ልጅቷን ጥሏት። ወይኔ ኧረ ሞት። እሺ እንግዲህ ዛሬ ቪዲዮአችን ይመስል ነበር። ትንሽ ፍታ እንዳለች ተስፋ አደርጋለሁ። እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሌላ ሰው ማየት አለበት ካላችሁ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።